አላማው አልገባኝም። ሰዎች ምናልባት ልባቸው ያስቡት ነገር ዶላር ነው። ዶላር እንደምን ቤተክርስቲያን ውስጥ ሆናለን። አንዳንድ ጊዜ የራሳችንን ኦኬ፣ ግን ሰዎችን ደግሞ እናከብራቸው ይገባል። አትንጫጩ ከተባለ ተንጫጩ። እኔ አይደለም ያልኩት። አባል ይሄን ነው ሲምኑ ግን ይሄ እኮ ቤተክርስቲያን ነው። ላይ ያለው ቤተክርስቲያን ትንሽ ተባብረ እዚህ ላይ ጥሩ ነው። ይሄ የምታዩት አልመጡም ካልመጡ ግን ወደ ይዘምሩ። ኦኬ መጽሐፍ ቅዱስ ላይ ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ አንዲት ቤተ ዘመድ የሆነ ሰው ከእናቱ ጋር እንትን ወጣ። ሰርግ ልታደም ሄደ። አለው ሰርጉ ላይ ሲታደም የሆነው ነገር ምንድን ነው? አሁን ኦኬ ያው የሆነውን ታሪክ ታውቃላችሁ። ውሃውን ወደ ወይን ቀየረው። ያም ደግሞ የመጀመሪያው እንትን ተአምራ ነው። የመጀመሪያ ሲያደርግ ያንን አለ አባል ማባያ እኛ ሀገር አሁን ለምሳሌ ያ ሰው አንድ እንትን የሆነ ነገር እንግዳ የሆነ ነገር ቢደርሰው ማለትም ወይ ልጁ ቢድር ወይ ሞት ቢሆንበት በመጀመሪያ ቅርቡ የሆነው ወዴት ነው? ቤተክርስቲያን ነው አይደል? ቤተክርስቲያን ነው የሚሄደው። ቤተክርስቲያን ነው ስርዓቱ። ኢቭን አሁን ያለ ነው ሞደርን እንትን ነው። ቤተክርስቲያን የሆነ ምሳሌ ውስጥ እንነጋገራለን፣ ምግብ ቤት ታደርጋለህ ምናምን ትጋባለህ። ግን በመጀመሪያው የሀብቱ ሳይን መፈረም አለበት አለም ባልና ሚስት ለመሆናችን መፈረም አለበት። ስለዚህ ለመፈረም ስንሄድ ነው የምንሄደው ማለት ነው። ቤተክርስቲያን ነው የምንሄደው። ከዛ በኋላ ነው እንግዲህ ማዘጋጃ ቤት እንደዚህ ቤት እና ቤት እያለ ይቀጥላል እንጂ መጀመሪያው ማዘጋጃ እንትን ቤተክርስቲያን ነው። በዛ ሰዓት ይሄ የምታዩት በሙሉ ክፋር ውስጥ ካናን የተባለው ከተማ ውስጥ ያለ ምንድን ነው ማለት ነው? ቤት ክኔሴት አትንሱ። ቤት ክኔሴት ይሄ ቤት ክኔሴት ነው የሚባለው እና በዛ ሰዓት ቤት ክኔሴት ማለት ብያቸዋለሁ። በጠዋት ተነጋግረናል። ሀያ ማዜ ሀያ ምንድን ነው የነበረው? ሙክራብ የነበረው እና እዛ ነበር የሚደረገው። አሁን ይሄ ቦታ ይሄን ነገር በአርኪኦሎጂካሊ ሲያወጡት ይሄንን ነገር አንድ ነገር መኖር አለበት። ምኩራብ አጠገብ ነው። አንደኛ ሊኖር የሚገባው ምንድን ነው? ስዕሉ ውሃ አለ። ሁለተኛ መቃብር፣ ሰው ሲሞት የሚቀበረው ይሄንን ቦታ አጠገብ ነው የሚቀበረው። ይሄ እዚህ ጋር የምታዩት በሙሉ መቃብር ነው። አይደለም መቃብር ነው። አትያይዙ አዚህ አክሻባና ሙሉ አቆሪም አባል ማየት ያስፈልግ እዚህ ገብቶ ወደ ታች ማለት ነው። አጻሞት ነው አያ ስቲል ታስበላችሁ አዳምጠኝ። የሚነጋገር ከሆነ ባል ወይ ከሆነ ግን ስለዚህ እዚህ ቦታ ላይ ምን አለ ማለት ነው? በዛን ዘመን ይቀበሩ የነበሩ ሰዎች እዚህ ነበር የሚቀበሩ። ይሄ ምንድን ነው የነበረው ማለት ነው? ቤተክርስቲያን ነው የነበረው፣ ምኩራባቸው ነው የነበረው። ስለዚህ ምን አገኙ? ውሃ። ይሄን የምታዩትን ድንጋይ ይሄ እንትኑ ነው ምንድን ነው የሚባለው?
መጭመቂያ ሆኖ የወይን መጭመቂያ ነው። እና የወይን መጭመቂያ ሆኖ ከልጅቱ በሌሎች አንዱ ተብሎ ይወራል። ይሄ ግን አይደለም። ይሄ ምሳሌ ይሄ ይመስል ነበር። እና ስራዎቹ ይሄ ነበር አንዱ ይመስል ነበር። ለማ እኛም ለእናንተ ነው የምነግራቸው። ለምን እንትን የላችሁ ሃይማኖት የላችሁ ማለት ያ ገባችሁ። እና ይሄ ነገር ስታዩት ይሄን ከዚህ ታውቃላችሁ። ከስሩ ነዳዳ ነው። ምን አለው? ቀዳዳ ነው። ነዳዳ ነው። ከላይ ነው። ከስሩ ጉድጓድ ነው። በዚህ ቃል ተወረወር በታች ይወድቃል። ስለዚህ ወይን ማስቀመጫ ሊሆን ነገር ግን አሁን እዚያ ምሳሌ ይህን ነበር የሚመስለው ብለው አስቀመጡ። ሌሎች ደግሞ የፈለገ ሰው ይሄ ነው አንደኛው ይሄ ነው አምስቱ ጠፈሉ ነገር ችግር የለም እና ይሄን አሁን ከስተና የላይኛው ላይ እንዳውት በሙሉ እዚህ ሲቆፍር የወጣ ነው። ያም ደግሞ በእኛም ዘመን ያለን ስራ ነው። በእኛ ዘመን ያለን ያው ሰርግ ቤት ስለሆነ መጣው ስለሰጠ እና ይህ አሁን ለምሳሌ አንድ ነገር ዋቃችሁ እኔ ከጨረስኩ በኋላ አውሩ ግን አንዳንድ የሚሰሙ ሰዎች ስላሉ አላቸው። አሁን ይሄንን ብንቆፍረው የመጀመሪያውን ፓርት የመጀመሪያውን አካባቢ ላይ የምናገኘው በቅርብ ዓመታት የነበሩ እቃዎች ናቸው አለ። ከዛ ደግሞ እየጠለቀ በሄድ ቁጥር ደግሞ ምን ሆናል? እየቆየ ይሄዳል። ዓመተ ይቆያል። ይሄንን ሲቆፍሩ እንደዚህ እናገኘው እና ከላይ ያሉትን ስራዎች መንደር ነው። ይቺ እኮ አንድ ቤት ብቻ ስላያችኋት ነው። ሎሎሎ አይደለም። ይሄ ሁላ መንደር ነው የነበረው። መንደር ነበረች። ይሄ ለምሳሌ ነው። አዎ እንደ ምሳሌ የቀረውን ጠብቀው አቀረቡልኝ እና እነዛ ያያቸዋቸው ስራዎች እንትን ናቸው። ነው በቃ አዎ ቢሆንም በዛን ዘመን አይደለም፣ የቅርብ ዘመን ነው። በዛን ዘመን እንግዲህ ተገኘ ነገር ምናምን አለ ትክክለኛ ማለት ነው ይታወቃል። ግን ለቦታው ለማስታወቂያነት እና አሁን የሚቀጥለው ቤተ ክህነቱ ጋር እንወጣለን። ቤተ ክህነቱ ላይ አሁን ሊኖር ይችላል ፍራንስ ምናምን ሰዎች ይችላል። ቱሪስቶች ከየሀገሩ ሲመጡ እዛ ላይ ሲደርሱ ያሉና ይወረወራሉ። ወይም ደግሞ ምንድን ነው የሚባለው? በእናታችን ልጆች አሎ እና ደብዳቤ የደብዳቤው ነገር ታውቃላችሁ? በምን ይጻፍ አይደል? ምን ሴንዜ ማናመጣለን ባለፈው ኮቴል ነግራቸዋለሁ። ሕዝቅያስ ታሞ ነበር አሉ። ከዚህ በኋላ መነሳት አልቻለም። ቤተ መቅደሱ ያኔ በዛን ዘመን እናንተ አንድ ጉዳይ ካላችሁ አንድ የራስ የግል ጉዳይ ካላችሁ ወዴት ነው የምትሄዱት? ወደ ቤተ መቅደሱ ነው። ካልሆነ ለምን እግዚአብሔር የትኛው ነው